አሁን ላይ አብዛኞቻችን ያለንበትን ሁኔታ የሚገልጽ ዘፈን ወጣ ላሳያችሁ። አረ አናት እሱማ ቤተሰቦቹ ሰብሰብ ብሎ የቤተሰብ ፎቶ ቢነሱ 16 ጂቢ ሚሞሪ አይበቃቸውም። ተፈጥሮ ባላቱ ማለት ነው። ጆሮ ባይኖር እኮ አቮካዶ ነው የሚስ ሻወር ገብቶ ቀጥታ ላይ ውሃ ቢያፈስ ገለውን አይነካው። ዘፈኑላ ጀምሮ ነው። አዎ ይኸውልህ ሬጌ ዘፈን ስትዘፍን ከስም በፊት ራስ ያስፈልጋል። እና የሱን ስም ማን አሉ? ራስ ነበር የሚሉት። ከቤት ሁላ አይወጣም ነበር። አዎ የዛን ሰሞን ምን ተባለ? ከሶፋ ጨርቅ ጋር ነው እናቱ ልብስ የምትቀይርለት። ጠረጴዛ ምናምን ስትወለውል ተሳስታ ተወለውለው ነበር። ይሄ ባራስ ማለት ነው። ጥላ ራሱ እሱ ስር ይጠለላል። አጣ ነው እንዴት ትሞታለህ አንተ? መልካም እንዲህ እንዳለ አንድ ቀን ትዝ ይልሃል። ያን ፔናልቲ እንዴት እንደመለሰ እንዲህ ብሎ ነው የመለሰው። እንዲህ እንደተፈራፈረ እንዲህ እንዳለ አልቻልኩም። እንዲህ እንደተንከባለለ እኮ ነው። አጣ ነው። መልካም ሰው ነበር። አሞራ በለው ንስር በለው አየር ላይ እኮ ነው። በቃ የሆነ ጊዜ መኖር ጀምሮ ነበር እኮ አየር ላይ። ይገርማል። መኖር ጀምሮ አየር ላይ በኳስ ይዛል ብሎ መኖር ጀመረ። እዛው 3 ቀን ያዘው ማለት ነው። ይወራል አራዳ ልጅ ይወራል። ሰውቱ ነው Alubheda kodwa yena ngokuthi yena ufuna ukuthi mina ngicine አለፈው ማለት ነው። የሆነ ቪዲዮ አይቻለሁና በዚህ የሆነ እንትኖ እየታየባት እንዴ ዝም ትላላችሁ እናንተ ፋራዎች? ያንቺ ደረት እኮ ነው ሆነ ነው ቾቤ አደ ሰባ ምቀኛ ከመጣ ምን እንደማረግ ታውቃለህ? የፈጠነ አባብዬ አንተ ሙድ ያስክበት ይመስላል እንጂ እማማ ትሙት እሱ ነው ሙድ እያዘበ ያለው። ኦሬዲ ፎሎወር ሊበልጥ ነው ገግሞ መጥቶ ማለት ነው። ይመቸው። ሁሌ እኮ ቢመጣ አዲስ ሰው አለ። ቲክቶክ ደስ የሚለው አክተር እንደሆነ ካፍተተን ሁሉ ጊዜ ባራዳም በፋራ ነው መጥቶ የሚያደርገው ይቃል። እስቲፎን ያለፈው ማን አለ? ሲሄ ብለህ ንገረኝ። አረ ሙዚቃ ይዞት ቢበር ደስ ይለኛል። እኔማ አራት ሆናችሁ ስመጡብኝ እኮ ደንግጬ እኮ ነው። ኧረ ምን ያስደነግጣል እንዴ? ይኸውልህ እሷ የትዳር አማካሪ ነች፣ እሷ ደግሞ ያለባበስ፣ ይችኛዋ ደግሞ የፕሮቶኮል አማካሪ ናቸው። ያለ እነሱ አልንቀሳቀስ። ደስ ይላል። ካቢኔዎችሽ ናቸው። እስቲ በባዶ ከምንለፈልፍ እንዘዝ። እስኪ ና እስቲ አስተናጋጅ። አቤት ምን ልታዘዝ? ለእኔ ላዛኛ አምጣልኝ። እሺ ለእኔ ደግሞ ኪሎ ጥሬ ቁረጥልኝና ግማሹን ጥበሰው ግማሹን ደግሞ እንደዚሁ አምጣው። ጥሬ ሆና ለእኔ በርገርና ፒዛችሁን አምጣልኝ። የተመቸኘን አንደኛውን እበላለሁ። ለእኔ ደግሞ ለብለብና ጥሬ ዱለት አምጣልኝ። እኔ የምለው ልትሰጡኝ ነው እንዴ? ማለት ጓደኛችሁን ምን ቅልቅል ሽምግልና ነገር አስመሰላችሁት እኮ ድግስ አስመሰላችሁት። ቡፌን ያዘዝ ነው። አያ ከኛ ጀማ ውስጥ አንዷን ዴት ስታደርግ እንደዚህ ነው። በቃ ጥቅማ ጥቅሙ ይሄ ነው። ገባኝ። ከእናንተ ጀማ ውስጥ አንድ ሰው ዴት ሳደርግ ከእሷ ማግኘት ያለብኝን ጥቅማ ጥቅሞች ከአራታችሁም ነው ማለት ነው ማግኘው። ደስ ይላል። አሁን እዚህ አትሞላፈጥብን፣ ወደ ቁም ነገሩ እንግባ። ሀብታም ነህ አይደለም? ያው እንግዲህ ይችን የመሰለች ቆንጆ ጓደኛችሁን ዴት ከማድረግ ውጭ ምን የብር ሀብታም ነህ አይደለህም? 1-2 ተብሎ የሚቆጠር ብር አለ እኮ። ያው 1-2 ተብሎ የሚቆጠር አለኝ እኮ። እስከ ስንት ይቆጠራል አጠቃላይ ያለ ሀብት? እስከ 800-900 ሚሊዮን። አይ ለእኛም ተተርፋለህ ለክፉ ቀን። አሪፍ ነው። ቆይ እንደ የኔ ጥያቄ እንደውም ማለት ነው የረጅም ጊዜና የአጭር ጊዜ እቅድ ምንድን ነው? እስኪ ንገረኝ። ያው እንግዲህ የአጭር ጊዜ እቅድ ያው ምግብ አዘናለ ቡፌ ያዘናለ አይደል? እጄን ታጥቤ መምጣት ነው። ምን ግልፍጥ ነው? እየቀለድክ መሆኑ ነው? አዎ የረጅሙን ደግሞ ስመለስ ልንገራቸው። እጅ የሚል ቀልድህንም ታጥበህ ሆነ። በቃ ታጥቤ መጣሁ። እሺ A few moments later ሄሎ የት ገባ ቤብ? እንዴ እየጠበቅን እኮ ነው። የት ሄድክ? ወይ ቤብ የረጅም ጊዜ እቅዴን ለማሳካት እኮ ወደ ቤቴ እኮኝ እኮ። ምን እንዴ ይሄውላ ምግብ በልተህ ሳከፍል ትሄዳለህ እንዴ? ና ክፍል እና ምን ችግር አለው? የአጭር ጊዜ እቅዳችሁ ውስጥ ዕቃ ማጠብን ጨምሩበትና ዕቃ አጥባችሁ ጧ። ምን ችግር አለው? አረ 43 ቁጥር መጣች፣ እደውልልሻለሁ።